እጅ የለውም እግርም የለውም። ነገር ግን ከራሱ አልፎ የሚሊዮኖችን ሰዎች ህይወት የቀየረ ሰው ነው። ይህ ሰው ኒክ ቡጂቺክ ይባላል። እንደ አውሮፓውያን አቆጣጠር በ1992 ዓመተ ምህረት በአውስትራሊያ ተወለደ። እጅና እግር ሳይኖረው ይህችን ምድር ተቀላቀለ። ገና በልጅነቱ ሰዎች አካለ ጎደለ ስለሆነ ብቻ ይስቁበትና ይቀልዱበት ነበር። በትምህርት ቤት ውስጥም ከልጆች ጋር እንደ ልቡ እየተጫወተ አላደገም። በጣም ለብዙ ጊዜ ከብዙ ነገር በአፈጣጠሩ ምክንያት የተገለለ ልጅ ነበር። በህይወት ተስፋ ቆርጦ ራሱን ለማጥፋት የሞከረባቸው በርካታ ጊዜያት ነበሩ። ነገር ግን አንድ ቀን አንድ ነገር ይታየዋል። ሰው እጅና እግር ባይኖረውም ዓላማ ካለው ዓላማውን መኖር እንደሚችል ይረዳል። በህይወት ውስጥ ብቻችሁን መሆንና የህይወት ዓላማ አለመኖር ፍርሃትን ወደ ውስጣችሁ እንድታስገቡ ያደርጋችኋል። በህይወት ስትኖሩ እነዚህን ሁለት ጥያቄዎች ራሳችሁን መጠየቅ አለባችሁ። አንተ ማነህ? ምንስ ትፈልጋለህ? አንቺ ማነሽ? ምንስ ትፈልጊያለሽ ከህይወት? እነዚህን ጥያቄዎች ራሳችሁን ጠይቁ። እኔ ልጅ ሳለሁ ማድረግ የነበረብኝ ምርጫ እንዳለ ተገነዘብኩ። ዓለም ስለኔ የተናገረው እግርና እጅ እንደሌለኝ ልመን ወይስ ፈጣሪ እንደሚወደኝና የተሻለ ነገር እንደሚሰጠኝ ልመን? በጊዜው ምርጫው ከባድ ነበር። ምክንያቱም እግዚአብሔር በመጽሐፍ ቅዱስ ውስጥ ለአንተ እቅድ አለኝ ይላል። ይህ ሲል ለኔም እንደዚህ አድርጎ የፈጠረኝ ምክንያት ይኖረዋል ብዬ አስብ ነበር። እናም እግሮችና እጆች እንዲሰጠኝ ፈልጌ ነበር። በጊዜው የ8 ዓመት ልጅ ነኝ። መጽሐፍ ቅዱሱ እሱ እቅድ እንዳለው ይናገራል። እቅዱን ግን አናይም። ስለዚህ የማታየውን ነገር ማመን ሞኝነት ይመስላል። ነገር ግን እምነት የማናየውን ነገር ማመን ነው። ፈጣሪ ለኔ ያስቀመጠውን እቅዱን አልገባኝም ነበር። ስለዚህ እኔ የእቅዱን ንድፍ ለማግኘት ጸሎት አደረግኩ። እናም ጥያቄው ሲዘገይብኝ ጥያቄ ወደኔ ያልተመለሰ መሰለኝ። ከፈጣሪያችሁ የጸሎታችሁ ምላሽ ቶሎ ካላገኛችሁ የምታምኑትን መተው ትጀምራላችሁ። ነገር ግን ከዚያን ጊዜ ጀምሮ በህይወቴ ላይ ምን እንደሚሆን ለማየት አምኜ ልወስን ወይስ ፈጣሪ የለም፣ ብቻዬን ነኝ፣ ተስፋም የለም፣ ዓላማ የሚባል ነገርም የለም፣ በቀሪው ህይወቴ አላገባም፣ ልጅም መውለድ አልችልም፣ በፍጹም ደስተኛ መሆንም አልችልም ብዬ ልወስን? ሁለቱም ምርጫ ናቸው። ተስፋ መቁረጥ ውስጥ ያለ ሰው ግን የሚታየው መጥፎ ምርጫና መጥፎ መንገዶች ብቻ ነው። በህይወቴ ተስፋ ቆርጬ በ10 ዓመቴ በመዋኛ ገንዳ ውስጥ ራሴን ለማጥፋት ሞክሬ ነበር። ግን አሁን እዚህ ከፊት ለፊታችሁ ነኝ። በሰዓቱ ፈጣሪ ነበር አንድ ተስፋ አሳይቶ ህይወቴን እንዳላጠፋ ያስቆመኝ። እሱም እናቴንና አባቴን ሳስታውስ ለነሱ ዋጋ እንዳለኝና እንደማስፈልጋቸው ፈጣሪ አስታወሰኝና በህይወት ልተርፍ ቻልኩ። እናም በወቅቱ የአካል ጉዳተኛ ለሆነ ሰው በስሜት በአእምሮ በመንፈስና በአካል ተስፋ እንደሚኖር አላውቅም ነበር። ማለቴ አንዳንድ ጊዜ እኔ ራሴ አልነበርኩም። በጣም ተናዳጅ ነበርኩ። በህይወት በመፈጠሬ የተናደድኩበት በጣም ብዙ ጊዜ ነበር። ሁላችንም የህይወት ጫፍ ላይ እንደሆነን የሚሰማን ጊዜ እንደሚኖር እንድታውቁ ፈልጋለሁ። በአንድ ወቅት የ15 ዓመት ልጅ ነበርኩ። የዮሐንስ ምዕራፍ 9ን አነበብኩ። አንድ ሰው እውር ሆኖ ተወለደ። እናም ልጁ ለምን እውር ሆኖ እንደተወለደ ማንም አያውቅም። ሰዎቹም ኢየሱስን ጠየቁት ለምን ልጁ እውር ሆኖ ተወለደ ብለው። ወደኔ ታሪክም ሳመጣችሁ የኔ ዶክተር ደግሞ ለምን በዚህ መንገድ እንደተወለድኩ አያውቁም። ወላጆቼም ለምን በዚህ መንገድ እንደተወለድኩ አያውቁም። እናም አካለ ጎዶሎ ሆኜ መወለዴ ለሱ ምንም መልስ እንደሌለኝ እንድታውቁ ፈልጋለሁ። እናም ሰዎች ኢየሱስን ለምን ልጁ አይነ ስውር ሆኖ እንደተወለደ ሲጠይቁት እንዲህ ነበር ያላቸው። ይህ ሰው እውር ሰው ሆኖ የተወለደበት የእግዚአብሔር ሥራ በእርሱ በኩል ስለሚገለጥ ነው ብሏቸዋል። አሁንም ወደ ኋላ ልውሰዳችሁና የ8 ዓመት ልጅ እያለሁ እጅና እግር እንዲሰጠኝ ጸልዬ ነበር። ታዲያ ያኔ እስካሁን ዓመቴ ድረስ ፈጣሪ ሊያደርግልኝ ያሰበውን ነገር ቢነግረኝ ቀልድ ይመስለኝና ልስቅ እችል ነበር፣ ወይም በድንጋጤ ልሞት እችል ነበር። ለዚህ ነው የወደፊቱን የምናሳካውና የምንደርስበትን ቦታ ፈጣሪያችን አሁን ላይ ቢነግረን አምነን ልንቀበለው ያቅተናል። ፈጣሪያችን ለኛ ለሁላችንም ምድር ላይ ላሉ ፍጥሯን የተሻለ አሪፍ ነገርን አዘጋጅቶልናል። ነገር ግን እኛ እየቸኮልን ፈጣሪ ያሰበልንን ትተን በመሃል ጣልቃ እንገባለን። ዋናው ሐሳብ ከዚህ ከወጣችሁ በኋላ እንድትይዙት የምፈልገው ነገር ቢኖር ተስፋ ለመቁረጥ ስታስቡ ሁሌም ቢሆን እቺ ምድርና እናንተን የፈጠራችሁ ፈጣሪ የሚባል ነገር እንዳለ አስቡ። እሱንም ማሰብ ብቻ ደግሞ አይበቃም። ያጣችሁት ነገር ይኖራል፣ ወይም ማግኘት የምትፈልጉት ነገር ይኖራል። ሁላችሁም በየእምነታችሁ ፈጣሪያችሁን ከያዛችሁ በኋላ ያጣችሁትን የምታገኙበት የምትፈልጉትን ነገር የሚሳካበት ጊዜ እስኪመጣ ድረስ በትዕግስት መጠበቅ ያስፈልጋል። ምንም ጊዜ ተስፋ ከመቁረጣችሁ በፊት እነዚህ አሁን ያልኳችሁን ሶስቱን አስቡ። አንደኛ ፈጣሪያችሁን፣
ሁለተኛ ከፈጣሪያችሁ ጋር ሆናችሁ ታገሱ። ሶስተኛ ደግሞ ሁሉም ነገር በምክንያት እንደሚሆን እንድታውቁ ፈልጋለሁ። እኔ እግርና እጅ ሳይኖረኝ ከ60 በላይ ሀገሮች ሄጄ ለሚሊዮን ሰዎች የህይወት ልምዴን አካፍያለሁ ይለናል አውስትራሊያዊው ሞቲቬሽናል ስፒከር እንዲሁም የመጽሐፍ ደራሲ ኒክ ቩጂቺክ። እኔም በዚህ መንገድ አቀረብኩላችሁ። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። በቀጣይ ጠቃሚ ቪዲዮ እስክንገናኝ ቻው።